እንዴት ናችሁ? የአርሰናል ባለፈው ማንቸስተር ሲቲን ያሸነፈበት የካርዲፍ ሚሊኒየም ስቴዲየም የዚህኛው የውድድር ዘመን የኮሚኒቲ ሺልድ ጨዋታ ከተጠናቀቀ በኋላ ስለ ሁለቱ ቡድኖች ማንቸስተር ሲቲ ላይ ድህረ ጓርዲዮላ ማንቸስተር ሲቲ ምን ይመስላል የሚለው ጥርጣሬ ደግሞ ድህረ ሮድሪ ሆነ ከዛ ጨዋታ በኋላ ወደ ባርሴሎና የመዘዋወሩ ዜና ስለተሰማ በአርሰናል በኩል ደግሞ ያው የወቅቱ የፕሪሚየር ሊግ ሻምፒዮን ስለሆነ እና አንዳንድ መጠናከሮችን ስላደረገ ሌሎቹን ቡድኖች በሽግግር ላይ ስለሚገኙ አዲሱ የውድድር ዘመን ሲጀምር ፌቨራይት ሆኖ ይጀምራል ወይም ዋንጫውን ያሸንፋል የሚል የበለጠ ግምት የሚሰጠው ቡድን ሆኖ ይጀምራል። ይሄ ተፈጥሯዊ ይመስላል። ምክንያቱም ባለፈው የውድድር ዘመን በተመሳሳይ ጊዜ ሊቨርፑል እንዲህ አይነት ግምት ይሰጠው ነበር። ደግሞ የሊቨርፑል ዝውውር በጣም ትልልቅ ስሞች የተካተቱበት ሁለት ጊዜ ሬከርድ የተሻሻለበት ስለነበር አዲሱ ሲዝን ሲጀመር ብዙ ጊዜ የቀደመውን ዋንጫ ያሸነፉት ቡድኖች የበለጠ ተገማች ይሆናሉ እና ያንን አርሰናል የፕሪሚየር ሊግ ሻምፒዮን ሊሆን ይችላል በሚል በብዙ ሰዎች በኩል ያለውን ግምት የሚያጠናክር የሚመስል ብቃት አየን። በቀደም ከጨዋታው በኋላ በሰራነው ፕሮግራም ላይ እንዳነሳሁት የኮሚኒቲ ሺልድ ድል በጣም ጠንካራ መልእክት የሚያስተላልፍ ነው ለማለት ቢያስቸግርም፣ ግን ያንን አይነት ግምት ለነበራቸው ሰዎች እንደ ተጨማሪ ማስተማመኛ ተደርጎ ሊቆጠር ይችላል። ለዚህ ነው ይህንን ቡድን የፕሪሚየር ሊግ ሻምፒዮን ይሆናል ብዬ የምገምተው እንዲሉ የበለጠ የሚያበረታታቸው አይነት ፐርፎርማንስ ነው ቡድኑ ያሳየው። ከዛ ጨዋታ ላይ ካየናቸው የአርሰናል ጥንካሬዎች መካከል አንደኛው የአማካይ ክፍሉ የአማራጭ ጥራትና ብዛት ነው። ምክንያቱም ማይልስ ሉዊስ ስኬሊና አዲስ ፈራሚ ብሩኖ ጊማራይሽ ናቸው በአማካይ ስፍራ ላይ ለአርሰናል ጨዋታውን የጀመሩት። በነገራችን ላይ ለአንድ 28 ተጫዋች አርሰናል በጣም ከፍተኛ ገንዘብ ነው የከፈለው። በጠቅላላው በአማካዮች ላይ የሚወጣው ኢንቨስትመንት ከፍተኛ ነው እንደምታውቁት። ለምሳሌ ኤሊየት አንደርሰን 116 ሚሊዮን ፓውንድ ነው የተከፈለው። አማካይ ብለን ልንጠራው እንችላለን። ሞርጋን ሮጀርስ እዛ ቦታ ላይ መጫወት ስለሚችል 6ም ባይሆን ግን 8 ሆኖ መጫወት የሚችል በሚና ምድቡ አማካይ ተብሎ ሊጠቀስ የሚችል ተጫዋች ነው። ለእሱ ደግሞ 117 ሚሊዮን የወጣው። ለሳንድሮ ቶናሊ 100 ወጥቷል። ለማቴዎስ ፈርናንዴዝ 85 ሚሊዮን ፓውንድ ወጥቶበታል። ለአማካዮች የሚከፈለው ገንዘብ በጣም ውድ ሆኗል። በዚህኛው የዝውውር ጊዜ ብቻ ሳይሆን ባለፉትም ዓመታት ለሞይሰስ ካይሴዶ፣ ለዴክላን ራይስ፣ ለፍሎሪያን ቪርትዝ አይነት ተጫዋቾች ከ100 ሚሊዮን ፓውንድ በላይ ሲከፈል በቅርብ ዓመታት አይተናል። ስለዚህ አዲስ ነገር አይደለም። ምናልባት ያ ዲፓርትመንት ያለው አስፈላጊነት የበለጠ ግምት እያገኘ ስለመጣ ሊሆን ይችላል። በፊት ለማጥቃት ተጫዋቾች የሚከፈለው ገንዘብ አሁን የበለጠ ለአማካዮች ይከፈላል። ነገር ግን ዕድሜ 28 ዓመት ለሆነ ተጫዋች ግን ይህን ያህል ገንዘብ ሲከፈል በታሪክ ለመጀመሪያ ጊዜ ነው። እንዲያውም አንድ ቦታ ሳይ ሬከርድ ነው። ዚነዲን ዚዳን በ2001 ከዩቬንቱስ ወደ ሪያል ማድሪድ ሲዘዋወር ሪያል ማድሪድ 77.5 ሚሊዮን ዩሮ ነበር በጊዜው ለዚዙ የከፈለው እና ያኔ 28 ዓመቱ ነበር ዚዳን። አሁን ብሩኖ ጊማራይሽ በሚቀጥለው ጥቅምት ወይም ህዳር አካባቢ መሰለኝ 29 ዓመት ይሆነዋል እና እድሜው 28 ዓመትና ከዛ በላይ ለሆነ አማካይ ይህን ያህል ገንዘብ ተከፍሎ አያውቅም። ስለዚህ በሚኬል አርቴታ በኩል እንዲህ አይነት እና በአርሰናል በኩል እንዲህ አይነት ፋይናንሳዊ ሪስክ ለመውሰድ ያላቸውን ፍላጎት የሚያሳይ ነው። በአርሰናል በኩል እንደምታውቁት ባለፈው የዝውውር ጊዜም በዚህኛው የዝውውር ጊዜም አንድ የሚታይ አዝማሚያ አለ የተጫዋቾች የእድሜ ፕሮፋይልን በተመለከተ። በዚህኛው የዝውውር ጊዜ እንደ ክሪስቶስ ዞሊስ አይነት የ24 ዓመት ተጫዋች አስፈርመዋል። ለአካዳሚ እግር ኳስ የሚሆኑ በርካታ ወጣት ተጫዋቾችን ማምጣት በቅርብ ጊዜ አርሰናል ሌላኛው የዝውውር ፖሊሲ አቅጣጫ ነው ማለት ይቻላል። ነገር ግን እንደ ቪክቶር ዮኬሬስ እና ኤቤሪቼዜ፣ ማርቲን ዙቢሜንዲንም እዚሁ ላይ መጨመር ይቻላል። ደግሞ አሁን እንደ ብሩኖ ጊማራሽ አይነት ተጫዋቾች ወዲያው እንደመጡ ኢምፓክት እንዲፈጥሩ የሚጠበቁ ተጽዕኗቸው ወዲያው እንዲሆን የሚጠበቁ ተጫዋቾችን የማምጣት የአሁን ውጤት የማምጣት አዝማሚያ ይስተዋላል እና ደግሞ በተለይ ባለፈው የውድድር ዘመን ይኸው የሚጠበቅ ነበር። ምክንያቱም 3 ተከታታይ ዓመታትን ሁለተኛ ሆኖ ከጨረሰ በኋላ ቀጣዩ ሎጂካል ዴስቲኔሽን የሚሉት ቀጣዩ ማረፊያ ዋንጫ መውሰድ ነው። ዋንጫ ከመውሰድ ያነሰ የትኛውም ውጤት ደጋፊዎቹንም ተጫዋቾቹንም አሰልጣኞቹንም የሚያስደስት ሊሆን አይችልም፣ የክለቡ ባለቤቶችንም እንደዚሁ። ምክንያቱም በተደጋጋሚ ጫፍ እየደረሳችሁ የምታጡት ከሆነ በሚቀጥለው የውድድር ዘመን ያለው ዲማንድ በጣም ከፍተኛ የሆነ ስለዚህ አርሰናል የዊናው ተጫዋቾችን አሁኑኑ ለማሸነፍ የሚያግዙ ተጫዋቾችን አሁኑ በቶሎ ውጤት ለማምጣት የሚያግዙ ተጫዋቾችን የማስፈረም ፖሊሲ ነው የነበረው። ከ2021 በኋላ ያለውን የአርሰናል የዝውውር ጊዜ ካያችሁ ምናልባት በመካከል ሚኬል ሜሪኖን ካልጠቀስን በስተቀር አብዛኞቹ ተጫዋቾች ከ24 ዓመት በታች ከ25 ዓመት በታች 23 ዓመት 22 ዓመት ተጫዋቾችን የማስፈረም አካሄድ ነበር ይከተል የነበረው። አሁን በ2021 እንደ ቤን ዋይት፣ ማርቲን ኦዴጋርድ አይነት ተጫዋቾችን ብታዩ
ያኔ አሮን ራምስዴልም የአርሰናል ግብ ጠባቂ ሆኖ የፈረመበት ነው። የፈጸሟቸው ዝውውሮች በሙሉ ከ23 ዓመት በታች ያሉ ተጫዋቾችን የማስፈረም ነው የነበረው። ሃቨርትስም ራይስም ቲምበርም ሲመጡ እነዚህም ተጫዋቾች በሙሉ ከ24 ዓመት በታች የነበሩ ተጫዋቾች ናቸው። ከዛ ቡድኑ አብሮ ሲጎለብት ሲብላላ ሲበስል ለትልልቅ ክብሮች ሲፎካከር 3 ተከታታይ ዓመታትን ሁለተኛ ሆኖ ሲጨርስ በተለይ በሁለቱ ዓመታት ለዋንጫ በጣም ሲቃረብ በአንደኛው የውድድር ዘመን ለቻምፒየንስ ሊግ ግማሽ ፍጻሜ ሲደርስ አንደኛው ሲዝን ላይ ሩብ ፍጻሜ ነበር የተጫወተው እና በኋላ ግን አንደኛዋን የመጨረሻዋን ደረጃ ለመራመድ የበለጠ አሁን ለማሸነፍ የሚያግዙ ተጫዋቾችን ማምጣት ላይ ነበር ያተኮረው። ስለዚህ ፒካቸው ላይ ያሉ ተጫዋቾችን ነው 26 27 ዓመት ላይ ያሉ ተጫዋቾችን ወደ ማስፈረም ነው ሄደው። አሁን ብሩኖ ጊማራሽ ደግሞ ከዛም ከፍ ያለ እድሜ ላይ ያለ ነው። ለወደፊቱ ተሸጦ ገንዘብ የሚያስገኝ ተጫዋች አይደለም፣ ወይም ብዙ ገንዘብ የሚያስገኝ ተጫዋች አይደለም። 75 ሚሊዮን ፓውንድ አይደል የተከፈለበት እና የፈረመው የ4 ዓመት ኮንትራት ነው። ስለዚህ ይሄ ኮንትራቱ ሲጠናቀቅ ወደ 32 ወይ 33 ዓመት ይሆነዋል እና ከዛ በኋላ ሪሴል ቫሊዩ አይኖረውም። ያ ኮንትራቱም ይጠናቀቃል። በእርግጥ ግን በዛ መሀልም ለመሸጥ ያስቸግራል። ተጫዋቾች እድሜያቸው በገፋ ቁጥር በፕሪሚየም ዋጋ ተጫዋቾችን መሸጥ አትችሉ። ስለዚህ የአርሰናል የዚህኛው ተጫዋች ኢንቨስትመንት በፕሪሚየር ሊግ ሻምፒዮን ለመሆን ከሆነ ባለፈው የውድድር ዘመን እነዛ ዝውውሮች የተፈጸሙት አሁን ደግሞ ዳይናስቲ የሚመስል ነገር እዛው በፕሪሚየር ሊግ አሸናፊነት ለመዝለቅ እና አርሰናል ለረጅም ጊዜ ያላደረገውን ነገር የማድረግ በሌላ ውድድር ደግሞ በታሪኩ ለመጀመሪያ ጊዜ ለማሳካት ለረጅም ጊዜ ያላደረገው ነገር ከሄርበርት ቻፕማን 1930ዎቹ መጀመሪያ 1935 መሰለኝ ለመጨረሻ ጊዜ አርሰናል በተከታታይ ዓመታት ዋንጫ የወሰደው ማለት ከሁለቱ የዓለም ጦርነት በፊት ነው። ከዛ በኋላ ብዙ ጊዜ የሊግ ድሎች አሳክቷል። 14 ጊዜ አይደለም አርሰናል የሊግ ሻምፒዮን የሆነው። ስለዚህ በተለያዩ አሰልጣኞች ስር የተለያዩ በበርቲኒ ስር፣ በአርሰን ቬንገር ስር፣ በጆርጅ ግራም ስር፣ አሁን በሚካኤል አርቴታ ስር የሊግ ድሎች አሳክቷል። ግን በተከታታይ ዓመታት አሳክቶት አያውቅም። ባክ ቱ ባክ ለረጅም ጊዜ ማለት ነው። ከ1930ዎቹ በኋላ ይህንን አድርጎት አያውቅም። ይህንን ከክፍለ ዘመን በኋላ ለመጀመሪያ ጊዜ ለማድረግ እንዲህ አይነት ዝውውሮችን ወደ መፈጸም ነው ያተኮረው። እድሜውን ብንቶ እንኳን እንደ ሞርጋን ሮጀርስና ቪኒሽስ ጁኒዮር አይነት ተጫዋቾችን ለማስፈረም ፍላጎት ማሳየቱ አሁን በሳሊባ ጉዳት ምክንያት ቢሆንም ወደ እንደዚህ አይነት ዝውውር የገቡት እንደ ኤዝሪ ኮንሳ አይነት 28 ዓመት ተጫዋች ማምጣታቸው ያንን ፖሊሲ ሼልፍ አድርገውታል፣ ትተውታል። ወጣት ተጫዋቾችን እያመጡ አይደለም ማለት ባይሆንም፣ ምክንያቱም ክርስቲያን ሞስኬራ ሲመጣ በጣም ወጣት ተጫዋች ሆኖ ነው የመጣው። አሁን ክሪስቶስ ዞሊስ ሲመጣ ወይ በጥቂት ዓመታት ውስጥ ካላፊዮሪ ሚንካፒም ሲመጡ የዛው ፖሊሲ አካሄድ ቀጣይነትን የሚያሳዩ ነው። ግን በዛው ልክ ደግሞ መደባለቅ የበለጠ የተዘጋጁ ተጫዋቾችን እንደመጡ ዋናውን ቡድን ማሻሻል የሚችሉ እንደመጡ የመጀመሪያ አሰላለፉን ማሻሻል የሚችሉ ተጫዋቾችን በእድሜም ይሁን በፕሮፋይል የማስፈረም ፍላጎት እንዳለ ታያላችሁ። የሁሊያን አልቫሬዝንም ዝውውር እዚህ ውስጥ ማካተት የሚቻል ይመስለኛል። ነገር ግን አሁን ያቺን ለረጅም ጊዜ የራቃቸውን ተከታታይ ዓመታት ላይ ዋንጫ የማሸነፍ ታሪክን ለመድገም በሚል እንዲህ አይነት ተጫዋች ማምጣት ላይ ያተኩረዋል። ደግሞ በቻምፒየንስ ሊግ ሩብ ፍጻሜ፣ ግማሽ ፍጻሜ፣ ፍጻሜ ሶስቱ ያለፉት ሲዝኖች የአርሰናል የቻምፒየንስ ሊግ ጉዞ እነዚህ ናቸው እና ብዙ ርቀት እየሄደ ሁለት ደካማ የፍጹም ቅጣት ምቶች ናቸው ባለፈው የውድድር ዘመን የቻምፒየንስ ሊግ አሸናፊ እንዳይሆን ያደረጉት የኤዜ እና የጋብርኤል ማጋሌሽ የፍጹም ቅጣት ምቶች። ከዛ በፊት ግማሽ ፍጻሜ ደርሶ በወቅቱ እንደገና ሻምፒዮን በነበረው ፔዤ ነው የተሸነፈው። ከዛ በፊት በባየር ሚኒክ በአንድ የጎል ልዩነት ተሸንፎ ነው ከውድድር ውጭ ሆነው። ስለዚህ እየተጠጋ ነው ማለት ነው። ቅድም ስለ ፕሪሚየር ሊግ እንዳልኩት በክለቡ ታሪክ ለመጀመሪያ ጊዜ ትልቁን ክብር ለማሳካት በአውሮፓ ይህንን ውድድር ያላሸነፈ ትልቁ ክለብ አርሰናል ነው። ስለዚህ ያንን ታሪክ ለማሻሻልም የሚያግዙ የኢሚዲየት ተጫዋቾችን ማስፈረም ላይ ያተኮረው ብሩኖ ጊማራሽ ያንን ሊጠቅስ የሚችል ይህንን አሁን ያልኩትን ነጥብ የበለጠ ሊያጠናክር የሚችል ሲምቦል መልእክት የሚያስተላልፍ ዝውውር ነው ማለት ይቻላል። የአርሰናል አማካይ ክፍል በጠቅላላው ብዙ ምርጫዎች አሉት። ምክንያቱም ከሱ ባሻገር ዙቢሜንዲ፣ ማይልስ ሉዊስ ስኬሊ፣ ማርቲን ኦዴጋርድ፣ ሚኬል ሜሪኖ አይነት ተጫዋቾች አሉት። እነዚህ ሁሉ ተጫዋቾች የተለያየ አይነት ጥቅም መስጠት የሚችሉ ተጫዋቾች ናቸው። እያንዳንዳቸው የተለያየ አይነት ፕሮፋይል ያላቸው፣ አማራጩ መብዛቱ ብቻ አይደለም። እነዚህ 2-3 ቦታዎች ላይ የሚሆኑ ከፍተኛ ጥራት ያላቸው ተጫዋቾችን መያዙ ብቻ አይደለም። ከእያንዳንዱ ተጫዋች የተለያዩ ጥቅሞችን የሚያገኝ መሆኑ ብቻ ልዩ ያደርገዋል የአማካይ ክፍሉ።
የመሪዎችንም ያክላል። አሁን ብሩኖ ጊማሬሽ ከቡድኑ መሪዎች መካከል አንዱ ተደርጎ ሊቆጠር የሚችል ተጫዋች ይሆናል። የኒውካስል መሪ የነበረ በኒውካስል የቡድኑ የስሜት የልብ ምት ነው ተብሎ ሊቆጠር የሚችል ነው። ኒውካስል እንደምታውቁት በጣም ከፍ ያለ የድጋፍ ስሜት የሚስተዋልበት፣ ታማኝ ደጋፊዎች ያሉበት፣ ለረጅም ጊዜ ዋንጫ ሳያሸንፍም የቆየ ቢሆን ግን ከፍተኛ ዲማንድ ያለበት ደግሞ በአዲሱ ፕሮጀክት ምክንያት በመጡ ተጫዋቾችና በነበረው ኢንቨስትመንት ምክንያት ቻምፒየንስ ሊግ ይሳተፍ የነበረ በኋላ ዋንጫ ያሸነፈ ቡድን ነው እና ስለዚህ ተጨማሪ መሪ አግኝቷል የአርሰናል ስብስብ። ግን ብዙ ጊዜ ይህንን ተጫዋች እናስብ ወደ አእምሯችን የሚመጣው ተፋላሚነቱ መሰለኝ። በኒውካስል በነበረበት ጊዜ እንዲህ አይነት የወኔ ተጫዋች የመምሰል ነገር አለው። ግን የቡድኑን ቴክኒካዊ ጥራት በከፍተኛ ደረጃ ማሻሻል የሚችል የቡድኑን የኳስ ፕሮግሬሽን መጨመር የሚችል ተጫዋች ነው። ቴምፖ ሴተር ሊባል የሚችል ተጫዋች ነው። ለነገሩ ቴምፖ ሴተር ማለት ልክ በፔዤ በባርሰሎና በባየር ሚኒክ እንዳሉት እንደ ቪቺኛ እንደ ጆሹዋ ኪሚህ ወይም አሌክሳንደር ፓቭሎቪች ወይም እንደ አሁን ደግሞ ሮድሪና ፔድሪ በአንድ ጊዜ ባርሰሎና ውስጥ እነዚህ ይመስሉኛል ኤሊት ስድስቶች የሚባሉት ወይም ዲፕ ላይንግ ሲክስ የሚሏቸው። እንደነሱ አይነት ተጫዋች ላይሆን ይችላል። ሶስት ብቻ ይመስሉኛል በዚህ ደረጃ በልዩ ምድብ ሊቀመጡ የሚችሉ ተጫዋቾች በሶስቱ ክለቦች ውስጥ ብቻ ያሉ ተጫዋቾች ይመስሉኛል። ማንቸስተር ሲቲ ውስጥ ማንቸስተር ሲቲ ያ ተጫዋች ነበረው እንዳልኩት ሮድሪ፣ ግን እሱ ወደ ባርሰሎና ሄዷል። ከዛ በኋላ ግን በቀላሉ ልታገኟቸው የምትችሏቸው የስድስትና የስምንት ቁጥር ድብልቆችን ካያቸው አሁን ፕሪሚየም ወይም ፒካቸው ላይ ያሉ ተጫዋቾች በብሩኖ መጀመሪያ ከሚጠቀሱት መካከል አንደኛው ይመስለኛል። የግድ ግን ሜትሮኖሚክ የሚባል ተጫዋች የጨዋታ ፍጥነት የሚወስን ተጫዋች የግድ ያስፈልጋል ማለት አይደለም እና ይሄኛውም ተጫዋች እንደዚህ አይነት ተጫዋች አይደለም። ባለፈው የውድድር ዘመንም ዙቢሜንዲ ሲፈርም ከቡስኬትስ ጋር የነበረ ንጽጽር ነበር። የቡስኬትስ አይነት ተጫዋች ነው፣ የሮድሪ አይነት ተጫዋች ነው። የመቶ ፓስ ተጫዋች አይደለም። ብዙ ጊዜ እንደዚህ አይነት ተጫዋቾች 100 ፓስ 110 112 115 በጣም ቡድኑ ጨዋታ በሚቆጣጠርባቸው ጨዋታዎች 120 ፓሶች የሚያቀብሉ አይነት ተጫዋቾች ማለት ነው። አሁን ምላቸው ተጫዋቾች ሮድሪ እንደዛ ነው፣ የ100 ፓስ ተጫዋች ነው። ጆሹዋ ኪሚህ እንደዛ ነው፣ ቪቺኛ እንደዛ ነው። አርሰናል እንዲህ አይነት ተጫዋች የለውም፣ ግን እንዲህ አይነት ተጫዋች መኖሩም አስገዳጅ አይደለም። ይሄኛው ተጫዋች የሚሰጣቸው ሌላ ዳይሜንሽን ነው። ባለፈው የውድድር ዘመን 6 ጨዋታዎች ያለፉት ቢሆንም መስመር ጸንጣቂ ኳሶችን በማቀበል እና ብዙ ስሩ ቦልስ የሚባሉትን በመስጠት በፕሪሚየር ሊግ ከ1 እስከ 5 ካሉ ተጫዋቾች መካከል አንደኛው። ለምሳሌ ስሩ ቦል 21 ስሩ ፓሶች ሰጥቷል እና የመስመር የሚቆርጡ ፓሶች ቢያንስ 3 ተጫዋቾች ያሉበትን የተጋጣሚ ቡድን መስመር የሚያልፉ ፓሶችን በማቀበል በየጨዋታው 6.7 ፓሶች ያቀብላል። የመጨረሻውን መስመር ደግሞ የተጋጣሚ ቡድን የመጨረሻው የመከላከል መስመር አለ አይደል? መስመሮች አሉ እና የመጨረሻውን መስመር በማለፍ ደግሞ አንደኛ ነው። 29 የመጨረሻውን መስመር ያለፉ ፓሶች ሰጥቷል እና በአርሰናል ውስጥ ካሉት ሌሎች ተጫዋቾች ጋር የምታነጻጽሩት ከሆነ በጣም ከፍተኛ ልዩነት አለው በሁለቱ ጥልቅ አማካዮች መካከል። በተለይ በዙቢሜንዲና በራይስና በብሩኖ ጊማራሽ መካከል ያለው ልዩነት ሰፊ ነው። በእንደዚህ አይነት ፓሶች አሁን በጥራት ይበልጣቸዋል ሳይሆን በሆኑ ስፔሲፊክ ችሎታዎች ይበልጣቸዋል። ኦዴጋርድ የበለጠ ክሬቲቭ ተጫዋች ነው። ከሶስቱም አማካዮች ከጠቀስኳቸው ብሩኖን ጨምሮ 7.21 ላይን ብሬኪንግ ፓስስ በፕሪሚየር ሊግ የሚሰጥ ነው በየ90 ደቂቃው ፋክተር የምናደርገው ከሆነ። ስለዚህ ይሄ ተጫዋች በጣም ከፍ ያለ ቦል ፕሮግረሰር ነው። ከበድ ያሉ ፓሶችን የሚያቀብል ነው። በአርሰናል በኩል ጨዋታ ብዙ የመገልበጥ ልማድ የለም። ጨዋታ መገልበጥ ወይም እነሱ ስዊች ማድረግ የሚሉት ነገር አለ አይደለም። ለምሳሌ በቀኝ በኩል የአርሰናል ቴክኒክ ጥራታቸው ከፍ ያሉ ተጫዋቾች ይከማቻሉ። ብዙ ጊዜ ቲምበር አለ ከኋላ፣ ከሱ ጎን ሳሊባ አለ። ከሁለቱ የመሀል ተከላካዮች የበለጠ ቴክኒካዊ የመሀል ተከላካይ የሚባለው ነው። ሁሉም ተጫዋቾች ፊት በሚሆኑበት ጊዜ ኦዴጋርድ፣ ሳካ እና ሃቨርትዝ በአብዛኛው ያንን ቀጠና ማጥቃት የሚወዱ ናቸው። ስለዚህ አርሰናል እዛ ቦታ ላይ ኦቨርሎድ ያደርጋል። በርካታ ተጫዋቾች ይኖራሉ። ከዛ በግራ በኩል ግን የበለጠ የትራንዚሽን ተጫዋቾች ይጠቀማል። በአንድ ለአንድ የባላጋራ ቡድንን በፍጥነት ማለፍ ይችላሉ ተብሎ የሚታሰብ የበለጠ ቀጥተኛ ተጫዋቾች ይጠቀማል። አሁን ይህንን ሲያደርግ ግን ጨዋታ የመገልበጥ ችሎታ ያላቸው የአግድሞች ኳስ የማቀበል ችሎታ ያላቸው ተጫዋቾች ያስፈልጋሉ። እንደዚህ አይነት ተጫዋቾች ብዙ የሉትም አርሰናል። አሁን ብሩኖ ጊማራሽ ያንን መጨመር ይችላል። ዲያጎናል ፓሶች ጨዋታ ለመገልበጥ የሚሆኑ ወደ ቻናል የሚጣሉ ኳሶችን መስጠት ይችላል እና ይሄ ተጫዋች በመምጣቱ ምክንያት የአርሰናል አማካይ ክፍል አዲስ ከዚህ በፊት ብዙ ያልነበረውን አማራጭ ማግኘቱ ብቻ ሳይሆን እና ቅድም ያልኩት የተዘጋጀ
ኦቨን ሬዲ ተጫዋች የሆነ የፕሪሚየር ሊግ ልምድ ያለው አርሰናል ለረጅም ጊዜ ገና ብራዚል ውስጥ በነበረበትም ጊዜ ሊዮን ውስጥ በነበረበትም ጊዜ ደግሞ ኒውካስልም ውስጥ ሆኖ በተለያዩ ጊዜያት ሊያስፈርመው ሲፈልግ የነበረ በተለያዩ አጋጣሚዎች ከትልልቅ ክለቦች ጋር በዝውውር ስሙ ሲነሳ የነበረን ተጫዋች ማግኘቱ ብቻ ሳይሆን ቡድን ውስጥ አንዱን ማጥቃት የምታሻሽሉት ለምሳሌ ትልቅ የማጥቃት ተጫዋች በመጨመር ሁሊያን አልቫሬዝን አርሰናል ማግኘት ቢችል ለምሳሌ ያለምንም 1-2 የቡድኑ ምርጡ አጥቂ ይሆናል። ቡድኑ ውስጥ ካሉት የአጥቂ አማራጮች ከዮኬሬሽም ከሃቨርትዝም የተሻለ ሊሆን ይችላል። ቪኒሽስ ቢመጣ ከዓለም ምርጥ ተጫዋቾች መካከል አንዱን ማምጣት ይችል ነበር ማለት ነው። ሞርጋን ሮጀርስ እንደዚሁ ከፍ ያለ ጥራት ያለው ተጫዋች መሆኑን በተለይ በተጠናቀቀው የውድድር ዘመን አሳይቷል። አንዳንድ ጊዜ ማጥቃቱን የምታሻሽሉት እንደዚህ አይነት ተጫዋቾች በማምጣት ነው። ቡድን ውስጥ ካሉ ተጫዋቾች የተሻለ ጥራት ያላቸው ተጫዋቾችን በማስፈረም ነው። ሌላ ጊዜ ግን የምታጠቁበትን መንገድ በማሻሻልም ሊሆን ይችላል። ለምሳሌ አሁን ያልኩትን አይነት ኳስ በመስጠት የቡድኑን የማጥቃት አማራጭ ማስፋት ይቻላል። ይሄ ተጫዋች እንዲህ አይነት ጥቅም ይሰጣቸዋል። እንዲህ አይነት አሁን አርሰናል ውስጥ ያሉ ተጫዋቾች የማይሰጧቸውን አይነት ፓሶች የመስጠት ልማድ ስላለው ከዛ ደግሞ አንዱ ችግር አርሰናል ውስጥ በተለይ ኦደጋርድ በማይኖርበት ጊዜ ኦደጋርድ ደግሞ ባለፉት 2 የውድድር ዘመናት በተሟላ ሁኔታ ሜዳ ውስጥ አልነበረም። ጉዳት ብዙ ሲፈትነው የነበረ በፊት የጉዳት ችግር ብዙ አልነበረበትም፣ ግን በተለይ ባለፉት 2 የውድድር ዘመናት ሜዳ ውስጥ አርሰናል ከኦደጋርድ ከአምበሉ የሚጠብቀውን አይነት አገልግሎት አግኝቷል ለማለት ያስቸግራል። በተሟላ የጤና ሁኔታ ላይ በሚሆንበት ጊዜ በኮሚኒቲ ጨዋታ ላይ እንዳየነው ባለፈው የውድድር ዘመን የአርሰናልን ዋንጫ መውሰድ አጉልተው ከጠቆሙ ጨዋታዎች መካከል አንደኛው የዌስትሃምን ያሸነፉበት ጨዋታ ነው አይደለም? ለትሮሳር የሰጠው ኳስ ታስታውሳላችሁ። ልክ እንዲህ አይነት ምትሃት መፍጠር የሚችል አይነት በጣም አስደናቂ ተጫዋች ነው፣ ግን ብዙ ጊዜ የለም እና እሱ በማይኖርበት ጊዜ ቅድም ያልኳቸው የፓስ አይነቶች ስሩ ፓሶች የሚባሉትና መስመር ሰንጣቂ ፓሶች የሚባሉትን የሚሰጥ ተጫዋች እጥረት ይኖርበታል። ለምሳሌ ዙቢሜንዲ የ100 ፓስ ተጫዋች አይደለም፣ ግን እንዲህ አይነት መስመር ሰንጣቂ ኳሶች በከፍተኛ መጠን የሚሰጥ ተጫዋች አይደለም። ራይስ ደግሞ ከፓሰር ይልቅ የበለጠ ኳስ እየገፋ የሚሄድ ቦል ኬሪየር የሚሉት እነሱ እንደዚህ አይነት ተጫዋች ነው። ስለዚህ ለአንዳንድ በተለይ ኳሱ በፍጥነት እንዲመጣ ለሚፈልጉ ተጫዋቾች የተሟላ አልነበርም። ለምሳሌ ቪክቶር ዮኬሬስ በሌላ ሊግ ነው ሲጫወት የነበረው፣ በስፖርቲንግ ሊዝበን በፖርቱጋል ሊግ። ስለዚህ የሊጉ ሁኔታም በፕሪሚየር ሊግ እነዛን ቁጥሮች ለመድገም አስቸጋሪ አድርጎት ሊሆን ይችላል። በጣም ጠቃሚ ጎሎች ማስቆጠሩ የቡድኑ ከፍተኛ ጎል አስቆጣሪ መሆኑ ከ20 በላይ ጎሎች ያስቆጠረ ተጫዋች መሆኑ እንደተጠበቀ ሆኖ አንዳንዶቹ ጎሎች ደግሞ በጣም አስፈላጊ ጎሎች መሆናቸው እንደተጠበቀ ሆኖ ነገር ግን ከዚህም በላይ እንዲጎላ የአርሰናል ተጨማሪ ማጥቃት ተጫዋቾች ማምጣት ብቻ ሳይሆን ያሉትን ተጫዋቾች የሚመቹ ኳሶች መስጠት ያስፈልጋል። አሁን በቶሎ ኳስ እንዲመጣ የሚፈልግ ሯጭ ነው። ፍጥነቱ እንደ አሌክሳንደር ኢስሐቅ ላይሆን ይችላል፣ ኤሌክትሪክ ፔስ የሚሉት ላይሆን ይችላል። ነገር ግን ይሄ ተጫዋች ከጀርባ በቶሎ የሚጣሉ ፓሶች የሚፈልግ አይነት ተጫዋች ነው። ብዙ አያገኝም አርሰናል ከጀርባ ስፔሶች ብዙ አያገኝም። ባለፈው የውድድር ዘመን ከሁሉም የፕሪሚየር ሊግ ቡድኖች አነስተኛ ስፔስ ከተጋጣሚ ቡድን ጀርባ ያገኘው አርሰናል። ስለዚህ ሬር ነው ያንን ስፔስ ማግኘት፣ ሲገኝ ግን በቶሎ መጠቀም ያስፈልጋል። እንደ ማንቸስተር ሲቲ አይነቱ ቡድን ሳይቀር በፕሪሚየር ሊግ አርሰናልን ከገጠሙት ቡድኖች መካከል በመደበኝነት ከሚጠቀምበት የአማካይ ክፍል ርቀት ከራሱ መስመር እስከ መሀል ሜዳ ባለው ርቀት 13 ሜትር ወደኋላ ጠለቅ ብሎ ነው ሲከላከል የነበረው በኤምሬትስ ተደርጎ በነበረው ጨዋታ። ስለዚህ ብዙ ቡድኖች ከአርሰናል ጋር አርሰናል የውድድር ዘመኑን በአብዛኛው ግን ባለፉትም ዓመታት ላይ ከፍ ባለ ፉክክር ስፍራ ስለቆየ የበለጠ በጥንቃቄ ወይ በአክብሮት መጫወታቸው የተለመደ ነው። ስለዚህ ከጀርባ ስፔስ የለም። ግን ደግሞ ስፔሱ በሚገኝበትም ጊዜ ለተለይ ለፈጣኖቹ ተጫዋቾች ለማጥቃቶቹ ተጫዋቾች ብዙ ኳስ አይመጣም እና የዚህ ተጫዋች መምጣት ለዮኬሬስም ለቡካዮ ሳካም ለሌሎቹም የአርሰናል የማጥቃት ተጫዋቾች ለአዲሱ መጪ ክሪስቶስ ዞሊስም ለማሩዌኬም ሌሎቹም ተጫዋቾች የሚጠቅም ሊሆን ይችላል። ግን ኒውካስል በተለየ ሁኔታ የበለጠ ቀጥተኛ እግር ኳስ የሚጫወት ቡድን መሆኑ አንዳንዶቹን የብሩኖ ጌማራይሽን የፓስ አይነቶች ከፍ እንዳደረጋቸው ገነዘባለሁ። አርሰናል የበለጠ የኳስ ቁጥጥር የትዕግስት ቡድን ነው። ኒውካስል ከ50% በታች ኳስ የሚቆጣጠር ቡድን ነው። ስለዚህ ከእንደዚህ አይነት ቡድን የበለጠ ወደ ኳስ ቁጥጥር ቡድን መምጣት አንዳንድ ጊዜ ሽግግሩ አስቸጋሪ ሊሆን ይችላል። ነገር ግን አርሰናል የሌሉትን አይነት ፓሶች መስጠት የሚችል አይነት ተጫዋች ነው። ለምሳሌ በኒውካስል በነበረበት ጊዜ ለአሌክሳንደር ኢሳቅ በጣም ተጠቃሚ ነበር። የእንደዚህ አይነት ፓሶች የፈርስት ታይም ፓስስ የሚባሉት ከተጋጣሚ ቡድን ጀርባ የሚጣሉ ኳሶችን በቶሎ ማግኘት አለበት። ምክንያቱም ኢሳቅ ረጅም ይሁን እንጂ ከግዙፍ የመሃል ተከላካዮች ጋር ኳስ ተጋፍቶ የአየር ላይ ኳስ ዶሚኔት አድርጎ የሚወስድ አይነት ተጫዋች አይደለም።
ማስል ማሱ በጣም ዝቅ ያለ ነው እና ስለዚህ ግዴታ እንደዚህ አይነት ፓሶች ይፈልጋል። ቪክቶር ዮኬሬስ የበለጠ ፊዚካል ተጫዋች ነው፣ ግን በጨዋታ ባህሪ ግን ከጀርባ ኳስ እንዲጣልለት የሚፈልግ እንጂ ለምሳሌ እንደ ድሮግባ አይነት ዱዌሊስት አይደለም። ስለዚህ ሁሉንም ተጫዋቾች የሚጠቅም አይነት ነው። ከሁሉም ተጫዋቾች የተለያየ ጥቅም ያገኛሉ አልኩኝ። እንግዲህ አዲሱ ተጫዋች እሱ ነው። ስለዚህ እንደዚህ አይነት ጥቅም የሚሰጥ ነው። በጣም ከፍ ያለ ቴክኒካዊ ችሎታ ያለው ተጫዋች መሆኑ አስፈላጊ ነው። ከዛ ደግሞ የደንበኛ የቱዌይ አማካይ ነው። በሁለቱንም ተግባራት መፈጸም የሚችል ኳስም የሚነጥቅ እና የጎል ዕድል መፍጠር የሚችል በመከላከል ጠንካራ ቁጥሮች ያሉት የባላጋራ ቡድን ተጫዋቾች የሚጠሉት የራሱ ቡድን ደጋፊዎች የሚወዱት አይነት ተጫዋች ይመስለኛል። እንዲያውም ኦዴጋርድም ራይስም ብሩኖ ጊማራይሽ ወደ አርሰናል ሊመጣ ነው ሲባል መልእክት ልከውለት ነበር። ይህንን ራሱ ተናግሯል። ከእኛ ጋር ምንድነው መጋፈጣችንን ፋይት ማድረጋችንን እንተውና ናስቲ አብረን እንጫወት ብለውን የጠየቁኛል። ኒውካስል ከአርሰናል ጋር ሲጫወት ባለፉት ዓመታት የአርሰናል ተጫዋቾች ይህንን የተጫዋቹን ተፋላሚነት ግሪት ለመጫወት እንደ ባላጋራ የምትጠሉት አይነት ተጫዋች የምትጠሉት ስለሚያስቸግራችሁ ነው እና እንደዚህ አይነት ተጫዋች ነው የነበረው። ስለዚህ ያንን የስትሪት ስማርት መሆን ተፋላሚ መሆን ይዞ ይመጣል። አሁን በኦፕታ መረጃ መሰረት ባለፈው የውድድር ዘመን ከሁሉም የአርሰናል አማካዮች የበለጠ ብዙ ፍልሚያዎች፣ ዱዌሎች ያሸነፈ ብዙ ታክሎች የወረደ ተጫዋች ነው እና እንግዲህ በተለያዩ ዓመታት ባለፉት 4-5 ሲዝኖች 4 ሙሉ ሲዝን ተጫውቷል። ላይ ኳስ ብዙ የሚቀማ ተጫዋች ነው። ግን ባለፉት 3 ሲዝኖች ደግሞ ብሩኖ ከአማካዮች መካከል ብቸኛ የሆነ 200 ዱዌሎች በማሸነፍ ከ200 በላይ ፖሴሽኖችን መልሶ በመቀማት ከ200 በላይ ታክሎችን በማድረግ ከ200 በላይ ፋውሎችን በማሸነፍ ወይ ፋውሎች እንዲሰሩበት በማስገደድ የሚጨምረው ተጨማሪ ኤሌመንታሪ። በነገራችን ላይ የቆመ ኳስ የአርሰናልን ጥንካሬ እናውቃለን፣ ብዙ ጊዜ ውይይት የሚደረግበት ነው እና ለዛ ደግሞ የማዕዘን ምቶች ማግኘትና የቅጣት ምቶች ማግኘት ያስፈልጋል አይደለም። ስለዚህ በፕሪሚየር ሊግ ብዙ ቅጣት ምት እንዲሰጥ ከሚያስገድዱ ጥፋት እንዲሰራባቸው ከሚያስገድዱ ተጫዋቾች መካከል አንደኛው ነው። ስለዚህ አርሰናል ብዙ ፋውሎች ሊያገኝ ይችላል። ራሱም አንዳንድ ጊዜ የቴምፐርመንት ችግር ያለበት ስለሚመስል ግልፍተኛ ስለሚመስል የማይሆኑ ጥፋቶች ይሰራል፣ የማይሆኑ ካርዶች ሲመዘዙበት እናያለን። እሱ መታረቅ ያስፈልገው ይሆናል። ነገር ግን ይህንን ጥቅም ይሰጣል። የአርሰናልን የጎል ማስቆጠር አማራጮች ያሳድጋል። አሁን በዚህ በተጠናቀቀው የውድድር ዘመን ሁለቱ የአርሰናል አማካዮች በጋራ ካስቆጠሩት ጎሎች በላይ ሁለቱ ተጫዋቾች ካልተሳሳትኩ 35 የፕሪሚየር ሊግ ጨዋታ ጀምረው በጋራ 9 ጎል መሰለኝ ያስቆጠሩት። እሱ ብቻውን 9 ጎል አስቆጥሯል። የኒውካስል ከፍተኛ ጎል አስቆጣሪ ነበር። እዚህ ላይ 5 ተጨማሪ አሲስቶች ጨምሯል። ጥሩ ነገሩ ከራይስ ጋር መጫወት ይችላል። የአርሰናል ወሳኙ አማካይ አርሰናል ያለ ራይስም መጫወት ይችላል። ምክንያቱም ራይስ ማረፍ አለበት። በዚህኛው በአዲሱ የውድድር ዘመን ብዙ ጊዜ እንደተነሳው 4454 ደቂቃዎችን ነው የተጫወተው። በጣም ከፍተኛ ነው። ይሄ የአንድ ሲዝን ብቻ መሆኑ አይደለም፣ ደግሞ ባለፉትም ዓመታት እንደዚሁ አይነት ከፍተኛ ደቂቃ ያጠራቀመ ተጫዋች ነው እና ወደ ቀይ ቀጠና መግባት ይሉታል እነሱ፣ ወደ ሬድ ዞን መግባት ይሉታል እና ራሱ ደግሞ በዓለም ዋንጫው ሰሞን እንደተናገረው ለ4-5 ወራት እንዲያውም ከዲሴምበር በኋላ ነው ያለው። ስለዚህ ከ6 ወራት የዓለም ዋንጫውን ጨምሮ ማለት ነው በሃምስትሪንግ ነርቭ ነው በነርቭ ፔን ስጫወት ነው የቆየሁት የሚል አስተያየት ሰጥቷል። ስለዚህ ሰውነቱን ወደ ጠርዝ ለሌላ ጉዳት ሊያጋልጥ በሚችል መስመር ላይ አስጠግተው ነው ሲጫወት የቆየው። ዙቢሜንዲም ልክ እንደዚሁ 4292 ደቂቃ ተጫውቷል። ይሄ ደግሞ ለእንግሊዝ እግር ኳስ አዲስ እንግዳ ለሆነ ተጫዋች በውድድር ዘመን የመጨረሻዎቹ 3 ወራት ላይ የታየው የብቃት መውረድ ከዚህ ከደቂቃ መብዛት ጋር ብዙ እንዲጫወት ከመደረጉ ጋር የሚገናኝ ነው። በሌሎቹ አማካዮች ላይ እምነት አልነበረው። ሚኬል ሜሪኖ ለምሳሌ በእርግጥ እሱ 8 ቁጥር ነው፣ ከነዚህ ከጠቀስኳቸው 2 አማካዮች ወደፊት ተጠግቶ የሚጫወት ነው፣ ግን ጠለቅ ባለ ከሌላ 6 ቁጥር አጠገብ መጫወት ይችላል። እሱ ምርጫ እንዳይሆን እሱም በዚህ ማንቸስተር ዩናይትድ ጨዋታ በጥር ነው የተጎዳው። እስከ መጨረሻው እስከ ክሪስታል ፓላስ ጨዋታ ድረስ አልተመለሰም እንደምታስታውሱት። ስለዚህ ምርጫ መሆን አልቻለም። ኦዴጋርድ እንደዚሁ በጉዳት ሲቸገር 1/3 የሊግ ጨዋታዎችን ብቻ ነው የጀመረው። ኤታን ዋኔሪ በውሰት በውድድር ዘመን አጋማሽ ወደ ፈረንሳይ ተልኮ ነበር። በክርስቲያን ኦዴጋርድ ላይ እምነት አልነበረውም። ምንም የፕሪሚየር ሊግ ጨዋታ አልጀመረም። ፕሪሚየር ሊጉ ፉክክሩ ክፍት እስከነበረበት ጊዜ ድረስ የመጨረሻውን የክሪስታል ፓላስ ጨዋታ ብቻ ነው የጀመረው አርሰናል ዋንጫ መውሰዱን ካረጋገጠ በኋላ። ማይልስ ሉዊስ ስኬሊ እስከ መጨረሻዎቹ 3 ጨዋታዎች ድረስ በአማካይነት አላስጀመረውም።
ስለዚህ በተቀሩት አማካዮች ላይ አንዳንዶቹን በግዴታ በመጎዳታቸው ምክንያት፣ አንዳንዶቹን ግን በምርጫ ምክንያት ስላልመረጣቸው በጀማሪዎቹ ተጫዋቾች ላይ ከፍ ያለ እምነት ስለነበረው አላፈራረቀም። አሁን ለማፈራረቅ ግን ብሩኖ የኢንሹራንስ ፖሊሲ የሚሰጥ አይነት ትልቅ ተጫዋች በመሆኑ ምክንያት ብቻ ማለት ነው። ግን የኢንሹራንስ ፖሊሲ የሮቴሽን ፖሊሲ ምናምን ብቻ ተጫዋች አይደለም። የመጀመሪያውን 11 ማሻሻል የሚችል በኳስ ላይ ጠንካራ ፐርሶናሊቲ ያለው የቲር1 ፓሰርስ የሚባሉ አሉ አይደለም፣ በከፍተኛ የፓሲንግ ችሎታቸው የሚደነቁ ተጫዋቾች። የእንደዚህ ተጫዋቾች እጥረት አለበት አርሰናል እና ይህንን ደረጃ ከፍ ማድረግ የሚችል በተለይ በሁለተኛው የውድድር ዘመን አጋማሽ ደግሞ እንዲህ አይነት ፓሶች መስጠት የሚችሉ ተጫዋቾች እጥረት ስለነበሩበት የበዛ ረጅም ኳስ የመጠቀም አዝማሚያ ነበር። እንዲያውም ራያ በኳስ ቅብብሎቹ አይነት በፓሶቹ ቫራይቲ የሚደነቅ ተጫዋች ሆኖ በሁለተኛው የውድድር ዘመን አጋማሽ በተለይ ከፌብሩዋሪ በኋላ ረጃጅም ኳሶች የመጠቀም አዝማሚያ ነበረው። አሁን የግድ ያንን ማድረግ የለባቸው፣ ምክንያቱም ኤሊት ፓሰር ቡድኑ ስላገኘ ማለት ነው። ስለዚህ በቢልዳፕም ጊዜ ጠቃሚ ተጫዋች ነው። ከሁለቱ የመሃል ተከላካዮች ከግብ ጠባቂው ኳስ ተቀብሎ የመጀመሪያ ምዕራፍ ቢልዳፕ የሚባለውን ግን ወደፊትም ፕሮግረስ ማድረግ የሚችል በተጋጣሚ ብር የፍጹም ቅጣት ምት ሳጥን መጫወት የሚችል ከሯጮች ጋር ጥሩ መጫወት የሚችል። በነገራችን ላይ ኒውካስል ውስጥ ከሯጮች ጋር ነው ሲጫወት የቆዩ። አንዱ በጣም ወሳኝ ነገር እሱ። አርሰናል ምናልባት በቂ ሯጮች የሉት ይሆናል፣ ግን በዮኬሬስ መምጣት ዳንዞሊስ ወደ አርሰናል መጥቷል። እንደ ማርቲኔሊ ፍጥነት ያለው ተጫዋች ላይሆን ይችላል፣ ግን ጥሩ ሯጭ ነው። ሳካም የበለጠ የቦልቱ ፊት ተጫዋች ቢሆንም ግን የከንፍ ተጫዋች ነው። በተለይ ማዱዌኬ ሯጭ ነው። ግን ኒውካስል ውስጥ አስተውላችሁ እንደሆን ይስሐቅ ነበር፣ አንቶኒ ጎርደን ነበር፣ ጃኮብ መርፊ እና እንደ ብዙ የተዋጣለት ነበር ማለት ባይቻልም የኒውካስል ሌሎች ሯጮች አስፈርሙ ነበር። እንደ ዮሐን ዊሳ አይነት ተጫዋቾች፣ እንደ አንቶኒ ኢላንጋ አይነት ተጫዋቾች ከፊቱ ሯጮች ካሉ ሯጮቹን በፓሶቹ ማግኘት ይችላል። ይሄ ነው በጣም ለየት የሚያደርገው። ከዛ ደግሞ በፕሪሚየር ሊግ በ12700 ደቂቃዎች ገደማ 55 የጎል ተሳትፎ ነበረው። በየ232 ደቂቃ ጎሎች ላይ ይሳተፋል ማለት ነው። ወይም በየሲዝኑ 15 የጎል ኮንትሪቢሽን ገደማ ነበረው ማለት ነው። እና ይሄም በጣም ከፍ ያለ ጥቅም መስጠት የሚችል ተጫዋች እንዲሆን ያደርገዋል። ለዚህ ነው ብዙ ገንዘብ እንዲከፍሉ ያደረጋቸው። ዱዌል ማሸነፍ የቱዌ ተጫዋች ያደርገዋል። እንዳልኩት ለአርቴታ በጣም ወሳኝ ነው። አሁን አንዳንድ ተጫዋቾች ከፍ ያለ ቴክኒካዊ ችሎታ እንዳላቸው ታያላችሁ። ለምሳሌ ኤታን ዋኔሪ በተለይ በዛ በ2024/25 የውድድር ዘመን 10 ጎሎች ባስቆጠረበት ሲዝን ማለት ነው፣ ብዙ ጉዳቶች በነበሩበት ጊዜ በተለይ በአብዛኛው በክንፍ ተጫዋችነት እየተጫወተ ትልልቅ ሞመንቶች ሰጥቷል እና ባለፈው የውድድር ዘመን እንዲያውም የጎላ ሚና ይኖሯል የሚል ግምት ነበር። እና ሌላኛው ተጫዋች ኤዜ ነው ደግሞ። አሁን ሁለቱ ተጫዋቾች ላይ ሁለቱም በቅጽበቶች ውስጥ የሆነ ምታት መፍጠር የሚችሉ ተጫዋቾች፣ አስደናቂ ጎል ማስቆጠር የሚችሉ ግሩም ኳሶች መስጠት የሚችሉ ተጫዋቾች ናቸው አይደለም። ግን አንድ ለምሳሌ ኦደጋርድን በሚተማመንበት መጠን እንዳይተማመን እነዚህ ተጫዋቾች ላይ የሚያደርገው ከኳስ ውጭ ያላቸው አፕሊኬሽን ዱዌል የማሸነፍ ብቃታቸውን ከፍተኛ አይደለም። ለአርቴታ ደግሞ በጣም ወሳኝ ነው ይሄ። እንዲያውም ያ የአርሰናል የአማዞን ዶክሜንተሪ ላይ የአርሰናል ኦል ኦር ናቲንግ ዶክሜንተሪ ላይ የአማዞን ይሁን የፕራይም እርግጠኛ አይደለሁም፣ ዶክሜንተሪ ላይ ዌን አይ ሉዝ ዱዌል አይ አም አፕሴት የሚለው ንግግር ዩቲዩብ ላይ ምናምን የምናገኘው ክሊፕ ስኒፔት አለ አይደለም፣ እዛ ላይ እና የግዴታ ዱዌሎች ማሸነፍ የሚፈልግ ነው። ዱዌሊስቶች ብዙ ጊዜ የሚያስፈርመው ለዚህ ነው። በጣም አስፈላጊ ነው መሀል ላይ ያሉ ፉክክሮችን ማሸነፍ። ይሄ ተጫዋች በጣም በዚህ ግሩም ተጫዋች ነው። እንዲያውም ፌብሩዋሪ 2022 ላይ ነው ለኒውካስል የመጀመሪያ ጨዋታውን ያደረገው። ከዛ በኋላ ባሉት 4 ሲዝን ተኩል ገደማ ማለት ነው ፕሬሸር በሚደረግበት ጊዜ፣ ኳስ ይዞ ጫና በሚደረግበት ጊዜ ጫና ተቋቁሞ የባላጋራ ቡድንን ተጫዋች በማለፍ ወይ ለፓስ በመስጠት የራሱን ጓደኛ በፓስ በማግኘት በፕሪሚየር ሊግ 3ኛው አማካይ ነው። በጣም ከፍ ያለ ዱዌል የማሸነፍ ችሎታ ያለው ተጫዋች ነው እና 410 ፋውል መሰለኝ የተሰራበት ይሄ ተጫዋች አንዳንድ ጊዜ ጥፋት በመስራት ብቻ እንድታቆሙት የሚያስገድድ አይነት ተጫዋች ነው ማለት ነው። በጣም ጥሩ ቁጥር ነው። ሁሉም ቁጥሮች ጥሩ ናቸው ማለት አይደለም፣ ግን ለምሳሌ በአንዳንድ መለኪያዎች ለምሳሌ ዙቢሜንዲ የአየር ላይ ኳሶች በማሸነፍ በቁመት ያን ያህል ረጅም አይደለም፣ ግን ብዙ የአየር ላይ ኳሶች ያሸንፋል። ግን ይሄኛው ተጫዋች የሚልቅባቸው ለአርሰናል የሚጨምራቸው አዳዲስ ነገሮች አሉ ይመስለኛል። በአርሰናል በኩል ከግራኒት ዣካ ወደ ሌቨርኩዘን መሄድ በ2023
ከኦሌክሳንደር ዚንቼንኮ መጎዳት በኋላ የአርሰናል ግራ ቴክኒካዊ ጥራቱ በተለይ ዝቅ ብሎ የአርሰናል የግራ ክፍሉ ብቻ አይደለም ጠቅላላ የአርሰናል እንደ ቡድን ማለት ነው። ምክንያቱም ዚንቼንኮ የግራ መስመር ተከላካይ ሆኖ ይጫወት እንጂ የግራ መስመር ተከላካይነትን ከአማካይነት ጋር ቀይጦ የሚጫወት ተጫዋች ነው። እንዲያውም የግራ መስመር ተከላካይ እኮ አይደለም፣ ለሀገሩ ለዩክሬን ብሔራዊ ቡድን ሲጫወት አማካይ ሆኖ ነው የሚጫወተው። በማንቸስተር ሲቲም ራሱ ሚካኤል አርቴታ ነው እንዲያውም ለፔፕ ጓርዲዮላ ይህን ተጫዋች በመስመር ተከላካይነት ልክ ፋቢየን ዴልፍን እንደተጠቀም ነው ኢንቨርት የሚያደርግ ወደ ውስጥ እየገባ የሚጫወት የመስመር ተከላካይ ብናደርገውስ ብሎ ሪኮመንድ ያደረገው እሱ ነው ይላሉ እንጂ ሊወጣ ነበረ ተጫዋቹ በውሰት ራሱን ብዙ ጊዜ በእነዚህ በተለያዩ ቃለ ምልልሶቹ ላይ ተናግሮታል። ስለዚህ እንደ አማካይ አይነት የቴክኒክ ችሎታ ያለው ኳስ ፕሮግረስ ማድረግ የሚችል በኳስ ቁጥጥር ጊዜ አርሰናል ቴክኒካዊ ጥራት መጨመር የሚችል የሎ ብሎክ ቡድኖችን አርሰናል በሚገጥምበት ጊዜ በመስመሮች መካከል ጓደኞቹን ማግኘት የሚችል ለኳስ ቅብብል ሁልጊዜ አማራጭ መሆን የሚችል አቬይለብል የሚሆን እና ተጨማሪ አንግል የሚሰጥ ተጫዋች ነበር። ዣካ በዛ የመጨረሻው ሲዝን 8 ቁጥር ሆነ። ስለዚህ 90 ኳስ ወይ 100 ኳስ አይነካም በአንድ ጨዋታ 6 ቁጥር ተጫዋቾች እንደሚነኩት አልነበርም። ያንን የማድረግ ኃላፊነት የነበረው የቶማስ ፓርቴ የነበረው። በኋላ ጆርጂኖ በዛ የውድድር ዘመን መጣ። የእነዚህ ተጫዋቾች ኃላፊነት ነው የነበረው። እነዚህ ናቸው የጨዋታ ፍጥነት የሚወስኑት፣ ብዙ ኳስ የሚያቀብሉት፣ ኳስ የሚያሰራጩት እንደዚህ። ስለዚህ ከዛ ሚና የተለየ ነው። አሁን በሰንደርላንድም ከሚጫወትበት በሌቨርኩሰንም ከተጫወተበት ሚና የተለየ ነው። ቢሆንም ግን ስሩ ኳሶች የሚያቀብል አይነት ተጫዋች ነው እና ከዛ ከእነዚህ ተጫዋቾች መልቀቅ በኋላ በተለይ በአርሰናል በግራ በኩል ካላፊዮሪ ያንን ማድረግ ይችላል። በቀደም የፈጠረውን ልዩነት ባለፈው የውድድር ዘመን ከመጎዳቱ በፊት የነበረውን ልዩነት አይተናል። ከዚንቼንኮ የተለየ ተጫዋች ቢሆን ግን ቴክኒካል የመስመር ተከላካይ ነው፣ ግን እሱም ጉዳት ያስቸግረዋል። ስለዚህ አርሰናል ባለፉት ጥቂት ዓመታት ከዚንቼንኮ መጀመሪያ በጉዳት በኋላ በብቃት ከዋናው ቡድን ስዕል ውጪ ከመሆን በኋላ የበለጠ የመሀል ተከላካዮች የመጠቀም ዝንባሌ ነበረው። አሁን ኢንካፔ ብዙ ሲጫወት ታዩታላችሁ፣ ወይ ኪቪዮር የሆነ ጊዜ ብዙ ይጫወት ነበር። እንዲህ አይነት ተጫዋቾች ማለት ነው፣ ወይ የቀኝ እግር ተጫዋቾች ቶሚያሱ ቲምበር አይነት ተጫዋቾች ይጠቀማል። ስለዚህ ይሄኛው ተጫዋች ከመጣ በኋላ ለአመታት እንዲህ አይነት ፓሶች የማቀበል ችሎታ ያላቸውን ተጫዋቾች ለመተካት ባለመቻሉ ምክንያት የነበረውን ችግርም መቅረፍ የሚችል አይነት ተጫዋች ነው እና ስለዚህ ለአርሰናል በጣም አስፈላጊ ነው የእንደዚህ አይነት ተጫዋች መምጣት። የቆዩትን ተጫዋቾች በተመለከተ ብዙ መናገር የሚያስፈልግ አይመስለኝ የምናውቃቸው ስለሆኑ፣ ስለዚህም ተጫዋች ባለፈው በእርግጥ ተወያይተናል። የአርሰናል አሁን የክሮንኬ ልጅ የስታን ክሮንኬ ልጅ ጆሽ ክሮንኬ በአርሰናል ውስጥ በተለይ ከዛ የሱፐር ሊግ ፕሮጀክት ሳይሳካ መቅረት በኋላና የክለቦቹ ደጋፊዎች ብዙ አመፃ ባስነሱበት ጊዜ በጣም ቀረብ ብሎ ከደጋፊዎቹ ጋር መነጋገር የጀመረ አርሰናል እንዲሁም የፕሪሚየር ሊግ ዋንጫ ከወሰደ በኋላ በአውቶቡስ በሰሜን ለንደን በመቶ ሺዎች የሚቆጠሩ ሚሊየን ሰው ወጥቶ የአርሰናልን ከ22 ዓመት በኋላ የተገኘ ጣፋጭ የፕሪሚየር ሊግ ድል ባጣጣመ ጊዜ አብሮ እንደ ተጫዋቾቹ በአውቶቡስ ላይ ሰለብሬት ያደርግ የነበረ ለሚዲያ ቅርብ የሆነ ብዙ ጊዜ የፕሮጀክቱን ሁኔታ በተመለከተ የሚያብራራ ለደጋፊዎቹ ቅርብ የሆነ በተለይ አሜሪካውያኖቹ የክለብ ባለቤቶች እንዲህ አይነት ቅርበት ብዙ አያሳዩ እና አንዳንድ ጊዜ ስለ አንዳንድ ተጫዋቾች ግን አስተያየት በሚሰጥበት ጊዜ አንዳንዶቹን ተጫዋቾች ፕለግ ኤንድ ፕሌይ አምጥታችሁ ቡድን ውስጥ አስገብታችሁ እንዲጫወቱ የምታደርጓቸው ገና እስኪሻሻሉ ገና እስኪበስሉ የቡድን አጫወት እስኪዋሃዱ የማይባሉ አይነት ተጫዋቾች አሉ። ይሄኛው ተጫዋች ልክ እንደዚህ አይነት ተጫዋች ነው እና በቁጥሮቹ በኩል ብዙ መጨመር የሚችል ነው። ማጥቃቱንም የኳስ ቁጥጥሩንም ክሬቲቪቲውንም ፍልሚያውንም 45 የጎል ዕድሎች ነው የፈጠረው። አሁን ባለፈው የውድድር ዘመን ራይስ እና ቡካዮ ሳካ ብቻ ናቸው ከእሱ የበለጠ የጎል ዕድል የፈጠሩ። ስለዚህ የጎል ዕድል ፈጠራው ከፍ ያለ ነው። በመጨረሻው 30 ሜትር ላይ በኦደጋርድ አለመኖር ምክንያት የሚሳሳውን በመስመሮች መሀል የመጫወት የመጨረሻ መስመር የማጥቃት ሯጮች በፓሶች የማግኘት የአርሰናልን ቴክኒካዊ እጥረት መሙላት የሚችል ነው። ኦደጋርድ አቬይለብል የሚሆን ከሆነ ምንም ጥያቄ የለውም፣ ግን የግድ በኦደጋርድ ጤንነት ላይ ብቻ የተመሰረተ ላይሆን ይችላል። ፍሌር እና ግሪት የሚሉት ነገር አለ። አሁን ቅድም ያልኩት የብራዚል ተጫዋቾች ፍሌር አለው በቴክኒኩ ከፍ ያለ ስለሆነ፣ ግን ደግሞ ተፋላሚነቱም አለው። ለዚህ ነው በጣም አስፈላጊ የሚሆነው እና በጣም ጥሩ ሆልዲንግ አማካይ መሆን ይችላል። በጣም ጥሩ ክሬቲቭ ፕሌይሜከር መሆን ይችላል። ግን ደግሞ የበለጠ የሚስማማው ቦታ የሚመስለው የሳጥን አማካይነት የቦክስ ቱ ቦክስ ኤንጂን መሆን የሚችል አይነት ብዙ አይነት ጥቅሞች የሚሰጥ አርሰናል በ4-2-3-1 አሁን ባለው ፎርሜሽን መጫወት የሚፈልግ ከሆነ ከራይስም ከዙቢሜንዲም በቀደም እንዳየነው ከማይልስ ሉዊስ ስኬሊም ጋር አብሮ መጣመር የሚችል ተጫዋች ወደ 4-3-3
መመለስ ቢፈልግ ሚኬል አርቴታ የተፈለገውን አይነት የሶስት አማካዮች ኮምቢኔሽን መጠቀም እንዲችል የሚያግዝ አይነት ተጫዋች ነው እና በጠቅላላ አማካይ ክፍሉ በጣም ጥልቅ ነው። እንዲሁም ሳምዲን በዓለም እግር ኳስ ምርጡ አማካይ ክፍል ብሎታል። በቁጥሮቹ ብዛት የዴይሊ ቴሌግራፍ ጸሐፊ ነው። እንዲህ አይነት ውይይት እንዲኖር ያደረገው የብሩኖ ጊማራይሽ መምጣት ነው እና አስፈላጊነቱ በኒውካስል ውስጥ ባለፉት ዓመታት አይተን ነበር። ለምሳሌ በኒውካስል 16 ጨዋታ ብቻ ነው ያለፈው። ስለዚህ የዴታው መጠን አነስ ይላል፣ የሳምፕሉ መጠን አነስ ይላል። ግን የሆነ የሚነግረን ነገር አለ። ተጫዋቹ ምን ያህል ያጎድል እንደነበር፣ ምን ያህል በጣም አስፈላጊ እንደነበር። እንግዲህ አሁን ኒውካስልን ማሰብ ያለብን ለፕሪሚየር ሊግ ዋንጫ ሲፎካከር የነበረ ቡድን አይደለም ይሆናል። ነገር ግን ለምሳሌ አርሰናል በጣም የሚቸገርበት ቡድን ብሩኖ ለኒውካስል እየተጫወተ አርሰናል 2 ጨዋታ ብቻ ነው ኒውካስልን ያሸነፈው። 4ቱን ኒውካስልን ያሸነፈው 2 ናቸው ነው የወጡት። ይሄ ግን ለአርሰናል ብቻ አይደለም፣ ለብዙ ቡድኖችም አስቸጋሪ ነበር እና ደግሞ በእኛ በቅርብ ዓመታት እንኳን በእኛ የማየት ልምድ ቻምፒየንስ ሊግ ሲጫወት ያየ ነው። 3 ሲዝን በቻምፒየንስ ሊግ ሲሳተፍ ያየ ነው። እንደ አርሰናል አይነቱን ቡድን በሊግ ካፕ ግማሽ ፍጻሜ፣ እንደ ሊቨርፑል አይነት የወቅቱ ሻምፒዮን የነበረን ቡድን በፍጻሜው አሸንፎ የሊግ ካፕ አሸናፊ የሆነ ቡድን ተፎካካሪ ነበረ። ላይ ያሉትን 4 ወይ 6 ቡድኖች ለስፍራቸው እንዲሰጉ ያደረገ ከቪላ ጋር ሌላኛው ቡድን የነበረው ኒውካስል ሲሪየስ ቡድኑ ነው ሲጫወት የቆየው ልላችሁ እንጂ ለምሳሌ የሚድ ቴብል ቡድኑ ሲጫወት የኒውካስል ያለፈው የውድድር ዘመን ስፍራ የሚድ ቴብል ስፍራ እንደነበር አውቃለሁ። ግን በአብዛኛው ከ1 እስከ 5 ከ1 እስከ 4 ባሉ ስፍራዎች ሲያጠናቅቅ የቆየ ትልልቅ የቻምፒየንስ ሊግ ምሽቶችን ያሳለፈ ቡድኖች ነው ሲጫወት የቆየው። ስለዚህ ቀላል በማይባል የፉክክር ከባቢ ውስጥ የነበረ ተጫዋች ነው እና እዛ ውስጥ እየተጫወተ እሱ በማይኖርበት ጊዜ የኒውካስል ጨዋታ የማሸነፍ መጠን 12.5% ብቻ ነው የነበረው። 12.5% ብቻ 2 ጨዋታ ብቻ ነው ከነዛ 16 ጨዋታዎች ያሸነፈው። እሱ በሚኖርበት ጊዜ ከ50% በላይ ይሆናል። በአርሰናል ውስጥ ዋንጫ ለመውሰድ የሚፈልግ ከሆነ አርሰናል 65-70% ጨዋታ ማሸነፍ ያስፈልገው ይሆናል። ስለዚህ ኤክስፔክቴሽኑ ከፍ ይላል። ቢሆንም ግን ቀድሞ በነበረበት ቡድን ውስጥ የነበረውን አስፈላጊነት የሚያሳይ ነው። በብራዚል ብሔራዊ ቡድንም ደግሞታል። በዓለም ዋንጫ 4 አሲስቶች ነበሩት። ስለዚህ ዱዌሎች ያሸንፋል፣ ፋውሎች እንዲሰሩበት ያስገድዳል፣ የኳስ ሪከቨሪዎች ጥራት የለበትም ማለት ቅድም እንዳልኩት ትንሽ ስሜታዊ ይሆናል አንዳንድ ጊዜ በአግሬሽኑ ምክንያት እንደ ራይስ አይነት የሪከቨሪ ፍጥነት ስለሌለው ምናልባት አርሰናልን ለሽግግር ሊያጋለጠው ይችላል። ግን በተለይ ከሳሊባ መጎዳት በኋላ ግን ከጥልቅ ኳስ ፕሮግረስ ማድረግ የሚችል ተጫዋች ያስፈልጋቸዋል። ምክንያቱም የሳሊባ አንደኛው ብዙ ማይጠቀስለት ችሎታ በኢኒሻል ቢልዳፕ ላይ ያለው ቴክኒካዊ አስፈላጊነት ነው። ግን ሁለቱንም የሚቀላቅል ነው። ፍሌርና ግሪት ያለው ተጫዋች ነው። ይሄ ፍልሚያውን የሚያሳየው ለምሳሌ በታክል ጆዋ ፓሊኛ፣ ሞይሰስ ካይሴዶ፣ ጆዋ ጎሜዝ ብቻ ነበር የሚበልጡት። 356 ታክሎች ወርዷል። ግን ደግሞ በመፍጠር ደግሞ ካያችሁት ከአማካዮች መካከል የክፍት የጨዋታ ዕድሎችን በመፍጠር ካያችሁት ብሩኖ ፈርናንዴስ ከማንቸስተር ዩናይትድ፣ ማርቲን ኦዴጋርድ ከአርሰናል ብቻ ነው የሚበልጡ። 197 የጎል ዕድሎች ፈጥሯል። ሁለቱ ከፊቱ ያሉ ተጫዋቾች 8 ሲደመር ልበላቸው የ10 ቁጥር ተጫዋቾች ናቸው አይደል? በጣም ክሬቲቭ ተጫዋቾች። ከሱ በታች ያሉትንም ተጫዋቾች ብታዩ ሞርጋን ጊብስ ዋይትና ቤርናርዶ ሲልቫ ናቸው እና ከፍ ያለ የመፍጠር ችሎታ ያለው ተጫዋች እንደሆነ ያሳያል። እንዲሁ ሰዎች ያዩት ተፋላሚ ስለሚመስል እንጂ። ሌላ አንድ ኢንትረስቲንግ ንጽጽር ያየሁት ግን አንዳንድ ሰዎች ይሄኛውን የአርሰናልን ቡድን የበለጠ ከ2000ዎቹ አጋማሽ ቼልሲ ጋር ያመሳሰሉታል። 2005፣ 2004፣ 2006 ድረስ 2 ተከታታይ ዓመታት ዋንጫ ካሸነፈ ፊዚካል ቡድን በመሆኑ በአንዳንድ የጨዋታው ባህሪያት ምናምን እና አንድ አርት ደሮሸ የሚባል የአትሌቲክ ጸሐፊ አንድ የሚገርም ንጽጽር ጽፎ እያየሁት ነበር። አሁን በዛ ሞሪኞ የፕሪሚየር ሊግ ሻምፒዮን በነበሩበት የመጀመሪያው የውድድር ዘመን ላይ 3ቱ አማካዮቻቸው የነበሩት ክሎድ ማኬሌሌ፣ ፍራንክ ላምፓርድ እና ቲያጎ ሜንዴስ ናቸው። ቲያጎ ሜንዴስ ግን ብዙ አልተጫወተም። ቡድኑ ውስጥ ከነበሩት ተጫዋቾች መካከል በሊግ ደቂቃ በፕሪሚየር ሊግ 10ኛው ነበር። 10ኛው ብዙ ደቂቃ የተጫወተው ተጫዋች ነው የነበረው። በ2004-05 ይወርድ 1968 ከ2000 ደቂቃ በታች ነው የተጫወተው። ግን በቡድኑ ውስጥ ላምፓርድ አንደኛ፣ ማኬሌሌ ሁለተኛ ነበሩ። ላምፓርድ 3413፣ ማኬሌሌ 3240 ደቂቃ ነበር የተጫወቱት። በሚቀጥለው የውድድር ዘመን ይህንን ሜንቴን ማድረግ እንደሚቸግር ስለታወቀ ልክ አርሰናል ውስጥ የዙቢሜንዲና የራይስ አይነት ቁጥሮች ናቸው እነዚህ በሊግ ብቻ ካየናቸው። ሁለቱም ተጫዋቾች ከ3000 በላይ ደቂቃ የተጫወቱት፣ በሁሉም ውድድሮች ከ4000 በላይ ደቂቃ የተጫወቱት። በሚቀጥለው የውድድር ዘመን ግን ማይክል ኤሲየንን አመጡ እና ብዙ ደቂቃዎች የሚካፈል ተጫዋች ማለት ነው።
ላምፓርድ ወደ ሁለተኛ ዝቅ አለ፣ አንደኛ ነበር 3150 ደቂቃ ተጫወተ። ስለዚህ የ300 ምናምን ደቂቃ ልዩነት ነበረው፣ የአራት ጨዋታ ምናምን ልዩነት ማለት ነው። ማኬሌሌ ደግሞ ወደ አምስተኛ ዝቅ አለ፣ ሁለተኛ ነበር። የደቂቃው ብዛት ነው የበለጠ 700 ምናምን ያነሰ ደቂቃ እንዲጫወት ሆነ። ከዛ ኤሲየን ስድስተኛው ብዙ ደቂቃ የተጫወተ ተጫዋች ነው። ቲያጎ ነበር፣ ቲያጎ ሜንዴዝ እንዳልኩት 10ኛ ነበር። ኤሲየን ግን ሲመጣ ኮምፒቲቲቭ ተጫዋች ስለሆነ እሱ የበለጠ ከፍ አደረገውና 2459 ደቂቃ ተጫውቶ ወይም ከቲያጎ ሜንዴዝ ከ500 በላይ ደቂቃዎች የበለጠ ተጫውቶ ተጫዋቾቹን ፍረሽ አድርጎ ለማቆየት ጠቀመ። ግን ያንን ሲያደርግ ቡድኑ የኳሊቲ ኮምፕሮማይዝ አለበት፣ ወይም ጥራቱ አይወርድም፣ ከፍ ያለ ጥራት ያለው ተጫዋች በመሆኑ ምክንያት ማለት ነው። ስለዚህ ብሩኖ ይህንንም አይነት ጥቅም መስጠት የሚችል ነው። ስለዚህ በዚህኛው የውድድር ዘመን የአርሰናል አማካይ ክፍል በተለይ በጥልቀቱ ባሉት አማራጮች ብዛት እያንዳንዳቸው አማራጮች በሚሰጡት ከፍ ያለ የተለያየ ጥቅም ምክንያት አርሰናል ምናልባት የፕሪሚየር ሊጉ ከምርጡ አማካይ በብዛት ከሆነ ደግሞ ለነዛ 2-3 ቦታዎች ባሉት አማራጮች ብዛት ደግሞ ከሆነ የአውሮፓ ምርጡ አማካይ ክፍል መባሉ ብዙ የተጋነነ ላይሆን ይችላል። ግን የበለጠ ትኩረት ያደረጉት በአዲሱ ተጫዋች በብሩኖ ላይ እና በቀደም ካሳያቸው አንዳንድ ጠንካራ ምልክቶች ጋር በተያያዘ ነው። አመሰግናለሁ።